ጊዜ ገንዘብ ነው ሲባል ብዙ ጊዜ ሰምተናል። ግን በእርግጥ ጊዜ ገንዘብ ቢሆንስ? ሻይ ለመጠጣት 4 ደቂቃ፣ ለቤት ኪራይ ደግሞ 1 ሳምንት ከእድሜያችን ላይ እየተቀነሰ የምንከፍል ቢሆንስ? በዛሬው ቪዲዮአችን የምናየው ኢንታይም የተሰኘውን ድንቅ ፊልሙ የሚጀምረው በ2169 ሰዎች በጄኔቲክ ማሻሻያ ምክንያት እድሜያቸው 25 ሲሞላ ማርጀት ያቆማሉ። ነገር ግን አንድ ትልቅ ችግር አለ። 25 ዓመት እንደሞላቸው በክንዳቸው ላይ ያለው የሰዓት ቆጣሪ መቁጠር ይጀምርና ለ1 ዓመት ብቻ የሚቆይ ጊዜ ይሰጣቸዋል። በዚህ 1 ዓመት ጊዜ ውስጥ ተጨማሪ ጊዜ ካልሰሩ ወይም ካልሰረቁ ሰዓቱ 0 ሲገባ ወዲያው ይሞታሉ። በዚህ ዓለም ውስጥ ጊዜ ብቸኛው መገበያያ ገንዘብ ሆኗል። ይህም በሰዎች መካከል በቀጥታ ሊተላለፍ ወይም ልክ እንደ ተቀማጭ ገንዘብ ሁሉ በጊዜ ካፕሱሎች ውስጥ ሊቀመጥ ይችላል። በተለያዩ ታይም ዞንስ የታጠሩና የተከፋፈሉ ክፍለ ከተሞች ያሉ ሲሆን ከእነዚህ መካከል ዴይተን በድህነት የተቆራመደች የኢንዱስትሪ መንደር ስትሆን ነዋሪዎቿ ከ24 ሰዓት በላይ በእጃቸው መያዝ አቅሙ የላቸውም። ዴይተን ውስጥ ሰዎች ለደቂቃዎች ወይም ለጥቂት ሰዓታት ሲባል በዘራፊዎች ሕይወታቸውን የሚነጠቁበት፣ አንድ ተጨማሪ ቀን በሕይወት ለመቆየት ሲሉ ያለ እረፍት በጥቂት ክፍያ ጉልበታቸውን እየገበሩ በየጊዜው ከሚጨምረው የታክስና የሸቀጦች ዋጋ ጋር እየታገሉ የሚኖሩባት፣ ሰዎች በየጎዳናው በጊዜ እጦት ምክንያት የሚሞትባት፣ ሞት ጥላውን ያጠላባትና የሩጫና የጭንቀት መንደር ስትሆን፣ በአንጻሩ ደግሞ ኒው ግሪንዊች ወደ ከተማው ለመግባት እንኳን በታይም ዞን ኬላ ላይ እስከ 1 ዓመት የዕድሜ ክፍያ የሚከፈልባት ፍጹም የተረጋጋችና እጅግ የናጠጡ ሀብታሞች መኖሪያ ስትሆን ነዋሪዎቿ ለዘላለም ለመኖር የሚያስችል በቂ ጊዜ ያላቸውና ለውስኪና ለቁማር እንደ ቀልድ በምዕተ ዓመታትና በሺዎች የሚቆጠሩ ዓመታትን እያወጡ የሚዝናኑባት፣ ጊዜ ሞልቶ የፈሰሰባት የተድላና የፌሽታ ከተማ ናት። ዊል ሳላስ በዴይተን ውስጥ የሚኖረው የ28 ዓመት የፋብሪካ ሰራተኛ ነው። ዊል ለእናቱ የ50ኛ ዓመት የልደት በዓሏ ሻምፓኝ ገዝቶ መልካም ልደት ከተመኘላት በኋላ ለስራ ከከተማ ለ3 ቀን ልትወጣ ስለነበር ስትመለስ በደንብ እንደሚያከብሩት ይነግራትና ተሰናብቷት ሊወጣ ሲል 30 ደቂቃ ለምሳ ሰጥተው ይወጣል። ምሽት ላይ ከስራ መልስ ጓደኛ ቦረልን ለማግኘት አንድ የምሽት ክለብ ሲገባ ሄንሪ ሃሚልተን የተባለና በክንዱ ላይ የ116 ዓመት ጊዜ የነበረውን ሰው ያገኝና ሚኒትመን ከተባሉት የጊዜ ዘራፊዎች ያድነውና ወደ ቤቱ ይወስደዋል። ዊል ይህን የሚያክል ዕድሜ ይዞ ራሱን አደጋ ላይ ለምን መጣል እንደፈለገ ይጠይቀዋል። ሄንሪም 105 ዓመታትን እንደኖረና ተጨማሪ ብዙ ዓመታትን እንደመኖር አካሉ ቢፈቅድለትም ሕሊናው እረፍት እንደነሳውና መኖር እንደሰለቸው ይነግረዋል። ዊልም ብዙዎች የሚመኙትን ረጅም ዕድሜ መኖርህ ነው ችግር የሆነብህ ሲል ይጠይቀዋል። ሃሚልተንም አንድ ትልቅ ሚስጥርን ለዊል ይገልጽለታል። ጥቂቶች ለዘላለም እንዲኖሩ ብዙዎች መሞት እንዳለባቸው ይነግረዋል። ታይም ዞኖች ለምን እንደተፈጠሩ፣ የኒው ግሪንዊች ሀብታሞች ድሆችን በጥቂት ክፍያ በየጊዜው በሚጨምሩት ታክስ እንዲሁም የምርትና አገልግሎቶች ዋጋ ምክንያት እያደኸዩ ጊዜውን ለራሳቸው ብቻ እንደሚያከማቹ፣ ነገር ግን ሁሉም ሰዎች ያለ ጊዜያቸው እንዳይሞቱ የሚያስችል በቂ ጊዜ እንዳለ ይነግረዋል። በሚቀጥለው ጧት ሃሚልተን 5 ደቂቃ ብቻ ለራሱ አስቀርቶ የቀረውን ጊዜ በሙሉ ተኝቶ ለነበረው ዊል ያስተላልፍለትና ጊዜን በከንቱ እንዳታባክነው የሚል መልእክት መስታወቱ ላይ ጽፎለት ይወጣል። ከዚያም ዊል ሊያድነው ሳይችል ቀርቶ ጊዜው አልቆበት ከድልድይ ወድቆ ይሞታል። የጊዜ ጠባቂዎች ወይም ታይም ኪፐርስ መሪ የሆነው ሬይመንድ ሊዮን ዊል ሃሚልተንን ገሎ ጊዜውን የሰረቀ ስለመሰለው እሱን ማሳደድ ይጀምራል። ዊል ወደ ጓደኛው ቦረል ቤት ይሄድና ሃሚልተን ጊዜውን ሁሉ ለእሱ ሰጥቶ እንደሞተና ለእናቱ ኒው ግሪንዊች ውስጥ ቤት ሊገዛላት ማሰቡና ከስራ ስትመለስ አብረው ሊሄዱ እንደሆነ ይነግረውና ለ10 ዓመታት ጓደኛዬ ስለነበርኩ ብሎ 10 ዓመታትን ቀንሶ ይሰጠውና ተሰናብቶት ይሄዳል። ምሽት ላይ እናቱ ሬቸል ከስራ ስትመለስ የአውቶቡስ ዋጋ በድንገት ከ2 ሰዓት ወደ 3 ሰዓት በመጨመሩ በእጇ በቂ ጊዜ ስላልነበራትና ሊተባበሯ ፈቃደኛ ስላልሆኑ በእግሯ ለመሮጥ ትገደዳለች። ዊል የአውቶቡስ መቆሚያው ላይ ቆሞ ቢጠብቃትም አውቶቡሱ ደርሶ ሲቆም እርሷ ባለመኖሯ በእግሯ እየመጣች እንደሆነ በማሰብ መሮጥ ጀመረ። ነገር ግን ሊደርስላት ቢሞክርም ጥቂት ሰከንዶች ዘግይቶ እናቱ በቅፉ ላይ ጊዜዋ አልቆ ትሞታለች። በዚህ የተበሳጨው ዊል የስርዓቱን ግፍ ለመበቀል ወደ ኒው ግሪንዊች ያቀናል። እዚያም ፊሊፕ ዌይስ የተባለ ባለሀብትና ልጁ ሲልቪያን ያገኛል። ዊል በቁማር ጨዋታ ከ1000 ዓመት በላይ ያሸንፋል። ፖሊሱ ሬይመንድ ዊልን እዚያ አግኝቶ ከተማውን ለቆ እንዲወጣ 2 ሰዓት ብቻ ያስቀርለትና ጊዜውን በሙሉ ይቀመዋል። ዊል ግን ሲልቪያን አግቶ ወደ ዴይተን ይሸሻል። እስኪ ለአፍታ ፊልሙን እዚህ ጋር ገታ አድርገን አንድ ጥያቄ እናንሳ። ኢንታይም እንደዚሁ ዝም ብሎ ምናባዊ ፈጠራ ፊልም ብቻ ወይስ የእውነተኛው ዓለም ነጸብራቅ? በፊልሙ ላይ የአንድ ስኒ ቡና ዋጋ ከ3 ደቂቃ ወደ 4 ደቂቃ ሲጨምር እናያለን። ይህ ማለት አንድ ሰው ቡና ለመጠጣት ተጨማሪ 1 ደቂቃ መስራት አለበት ወይም ከእድሜው መቀነስ አለበት ማለት ነው። በእውነተኛው ዓለምም ኢንፍሌሽን ወይም የዋጋ ግሽበት ማለት የሆነው ደሞዛችን ወይም ገቢያችን ሳይጨምር 1 ኪሎ ሽንኩርት ወይም የቤት ኪራይ ሲጨምር ያንን ለመክፈል ተጨማሪ ሰዓታት መስራት አለብን ወይም ያን ነገር ከህይወታችን መቀነስ አለብን። ለምን መሰላችሁ? አንድ ሸቀጥ በገንዘብ ተወደደ ማለት ያንን ሸቀጥ ለመግዛት የምናወጣው የህይወታችን ሰዓት ጨመረ ማለት ነው።
ለምሳሌ አንድ የቀን ገቢው 1000 ብር የሆነ ሰው መግዛት የሚፈልገው ዕቃ ዋጋ 3000 ብር ከሆነ ያ ዕቃ ዋጋው 3000 ብር አይደለም፣ ዋጋው 3 ሙሉ የህይወቱ ቀናት ነው። ያንን ዕቃ ለመግዛት የሰጠውን 3 ቀናት በምንም አይነት ተአምር መልሶ አያገኛቸውም። ስለዚህ እያጣን ያለነው ገንዘባችን ብቻ ሳይሆን ጊዜያችንንም ጭምር ነው። በሚቀጥለው ጊዜ አንድ ውድ ዕቃ ለመግዛት ስታስቡ ወይም አላስፈላጊ ጊዜ ላይ ሰዓታችሁን ስታጠፉ ይህንን አስታውሱ። እየከፈላችሁ ያላችሁት በወረቀቱ ገንዘብ ሳይሆን ፈጽሞ በማይመለሰው የህይወታችሁ ሰዓት ነው። ወደ ፊልሙ ታሪክ ስንመለስ ዊልና ሲልቪያን ከተማውን ለቀው ሲወጡ ሚኔትመን የተባሉት ዘራፊዎች መንገድ ላይ ወጥመድ አጥምደው ይጠብቋቸውና መኪናው ተገልብጠው ራሳቸውን ሲስቱ በሲልቪያን እጅ ላይ ያለውን ሁሉን ሰዓት ይወስዱባትና 30 ደቂቃ ሲቀራት ከርቀት መኪና ሲመጣባቸው ያመልጣሉ። ዊልና ሲልቪያን ባላቸው ቀሪ ጊዜ ከተማ ይገቡና የዳይመንድ ጌጧን በ2 ቀናት ጊዜ ትቀይረዋለች። ከዛም ዊል ለአባቷ ይደውልና እስከ ነገ ድረስ 1000 ሰዓት ዴይተን ባለው የራሱ የታይም ባንክ ቅርንጫፍ እንዲያስገባ በሚነግርበት ሰዓት ታይም ኪፐር ሬይመንድ ስልኩን ተቀብሎ ወሬው ንግግሩ ሁሉ ልክ እንደ አባቱ እንደሆነና አባቱ የሞተውም እሱ እንደሚያስበው በትግል ግጥሚያ ላይ ሰዓቱ አልቆ ሳይሆን እንደሱ የማይገባ ጥያቄን በማንሳቱ እንደሆነና እሱም የአባቱ ዕጣ ፈንታ እንዳይደርሰው ያስጠነቅቀዋል። በተባለው ሰዓት አባቷ የተጠየቀውን ሰዓት ያስገባል ብሎ ቢጠብቁም ሳያስገባ ይቀራል። ሲልቪያም አባቷ እንደከዳት ታስባለች። በተጨማሪም ሲልቪያ በዴይተን ቆይቷ አባቷና መሰል ባለሀብቶች ድሆች እንዴት እየበዘበዙ እንደሆነ ትረዳለች። በኋላም የዊል አጋር በመሆን አባቷና ስርዓቱን ለመቃወም ተወስናለች። ዊልና ሲልቪያን የፊሊፕ ዌይስን የጊዜ ባንኮች እየዘረፉ ለድሆች ማከፋፈል ይጀምራሉ። በመጨረሻም ከአባቷ ዋናው የዌይስን ባንክ የ1 ሚሊዮን ዓመት የጊዜ ካፕሱልን በመዝረፍ ለሁሉም በነፃ ያከፋፍላሉ። ሚኒትሜኖች ዊልና ሲልቪያን ካረፉበት ሆቴል ይሄዱና አለቃቸው ለዊል ሁሉንም ጊዜ እንደሚፈልጉና ነገር ግን ዝም ብሎ ወስዶ ከመግደል ይልቅ ታግሎ አሸንፎ መውሰድ እንደሚፈልግ ይነግረውና በክንድ የመጣጣል ትግሉ ይጀምራል። ነገር ግን ዊል ያሸንፍና ሁሉንም ገድሏቸው ያመልጣሉ። ታይም ኪፐር ሬይመንድ ዊልን ሲያሳድድ የራሱን የቀን ራሽን ደሞዝ መውሰድ በመርሳቱ ጊዜው አልቆበት ይሞታል። ዊልና ሲልቪያም ሊሞቱ ጥቂት ደቂቃዎች ሲቀራቸው የሬይመንድ መኪና ውስጥ የነበረውን ደሞዝ በመውሰድ ይተርፋሉ። በመጨረሻም ሁሉም ሰው በቂ ጊዜ ስላገኘ ስራውን እየተወ ይወጣል። ስርዓቱ መፍረስ ይጀምራል። ዊልና ሲልቪያም ፍትህ ለማስፈን ትልልቅ ባንኮችን መዝረፋቸውን ይቀጥላሉ። ዛሬ ሁላችንም ልክ እንደ ዊል ሳላስ ለነገ የምትሆን አንድ ተጨማሪ ቀን ለማግኘት ስንሮጥ እንውላለን። ጥቂት ባለሀብቶች ለዘላለም በቅንጦት እንዲኖሩ፣ ብዙዎች ጊዜያቸውና ጉልበታቸውን ከዕለት ባለፈ መኖር ለማያስችል ክፍያ ይሰዋሉ። ጥቂት ባለስልጣናት የተደላደለ ስልጣን እንዲቆናጠጡ፣ ብዙሃኑ ግን መሞት አለባቸው። ኢንታይም ፊልም ብቻ አይደለም፣ ስለ ጊዜ፣ ስለ ነጻነት የሚናገር ትምህርት ነው። ጊዜያችንን በአግባቡ እየተጠቀምንበት ነው ወይስ በሲስተሙ ተበልተናል? ጊዜ በውድቀትና በስኬት መካከል ያለውን ልዩነት ያሰላል። ጊዜ የሚያደርገው ነገር ቢኖር የምትሰጠውን ማባዛት ነው። ጥሩ ልማዶች ጊዜን አጋር ሲያደርጉት፣ መጥፎ ልማዶች ግን ጥላት ያደርጉታል እንዲል ጄምስ ክሌር በአቶሚክ ሃቢትስ መጽሐፉ። እናንተስ 100 ዓመት ቢሰጣችሁ ምን ታደርጉበት ነበር? ሀሳባችሁን በኮሜንት አሳውቁኝ። ይህን ቪዲዮ ከወደዳችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ እንዲሰራላችሁ የምትፈልጉትን ፊልም ወይም ሀሳብ ኮሜንት ላይ አስቀምጡልኝ። ቻው።